ለመጀመሪያ ጊዜ አሜሪካ እንደገባው የተቀበለኝ ዲያስፖራ በየነ ይባላል። አንድ ቀን ኤርምያስ አመርጋ የተባለ ስመጥር ሰው የሰጠውን ቃለ መጠይቅ አይቼ ሲጨርስ ለበየነ ደወልኩለት። ኤርምያስ አመርጋን ታውቀዋለህ? የማውቀው መሰለኝ አለኝ በየነ። በየነ አላውቀውም ማለት አይወድም። ስማ፣ ሰውየው የሚገርም ላይፍ ስታይል ነው ያለው። በቀን 2 ሊትር ውሃ ይጠጣል፣ ስፖርት ይሰራል። የሚበላው ራሱ በ24 ሰዓት አንዴ ብቻ ነው እና በ67 ዓመቱ ብታየው ዘሎ ያልጠገበ ጎረምሳ ይመስላል አልኩት። አይ አንተ ደግሞ የ67 ዓመት ሰው እንዴት ጎረምሳ ሊመስል ይችላል? ጠጉሩም ኪዊ ቀለም ተቀብቶ ሸጉዶ ነው። አላ ሰውየው መላጣ ነው አልኩት። ግድል መላጣውንም ሊሆን ይገባል። መጀመሪያ ኢንተርቪው ሊሆንና እናወራለን አልኩት። በመጨረሻ በማግስቱ ደወለልኝ። እንዴ የት ሄጄ ነው እንዲህ አይነት ድንቅ ነገር አመለጠኝ? እባክህ ኧረ በለው። ሰውየው ጥግ ድረስ ነው የተገለጠለት። በአንዲት አጭር ቪዲዮ ሕይወቴን ሙሉ በሙሉ ሊቀይር የሚችል ትምህርት ላይ ከሰሙት እና የሱን አርአያ መከተል ፈልገህ ነው ስጠየቁት፣ ምንም ጥርጥር የለው። ስፖርቴን አዘንቼ እሰራለሁ። ጠዋት 2 ሊትር ውሃ እጠጣለሁ። በ24 ሰዓት አንዴ መብላት እንኳን ለጊዜው ይለፈኝ። እሱ ላይ ይደረስበታል። በሦስተኛው ቀን በየነ ደወለልኝ። ስማ፣ ምን በድዬ ነው በሰላምና በደስታ በምኖርበት አገር ይህንን ሰው እየፈታ የለቀቅብኝ? ምን ተፈጠረ? እሱ የሚለውን ሰምቼ በቀደም ባዶ ሆዴን በ2 ሊትር ውሃ ሞልቼ ቢሮ ገባሁ። ከዚያ ምን የተከሰተ ይመስላል? የ30 ደቂቃ ስብሰባ 5 ጊዜ እያቋረጥኩ ሸናሁ። አለቃዬ በጣም ተናዶ ሁለተኛ ስብሰባዬን ረግጠህ ወደ ሽንት ቤት ብትሯሯጥ ከስራ አሰናብትሃለሁ ሽንታ ብሎ ዝቶብኛል። አዝናለሁ አልኩት። አንተማ ለምን ታዝናለህ? ደስ ይበለህ እንጂ። እኔ የምልህ የኤርምያስ አመርጋ ያልከው ሰውዬ በ24 ሰዓት አንድ የሚበላው ከስራ ተባሎ ነው እንዴ?